እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሁሉ ሰላም፣ አፍያ፣ ስራ ሁሉ መልካም ነው? ቤተሰብ ሁሉ ሰላም? እኔ ደህና ነኝ። ዛሬ አሳ ነው የምንሰራው። እንደዚህ በዚህ መልክ በረዶውን አስለቀኩት ማለት ነው። ለምን ስትጠብሱ እንዳይበላሽ በደንብ እንትኑ በረዶ መልቀቅ አለበት። ለምን ስትጠብሱ እንትን ይላል ማለት ነው፣ ይበላሻል። ፍርክስክስ ነው የሚለው እና በዚህ መልክ በደንብ አድርጋችሁ በረዶውን ታስለቅቃላችሁ፣ ዘብዝፋችሁ ማለት ነው። ከዛ በኋላ ከዘበዘፋችሁ ካጠባችሁ በኋላ ይህንን በደንብ ነው እንትን የምታረጉት። እንደዚህ ነው የምታነሱት። እንደዚህ ነው የሚነሳ። ለምን አሪፍ ነው የሚሆነው፣ ሽታው በጣም አሪፍ ነው የሚሆነው። እኔ ግን እንደዛ ነው የማጥበው ማለት ነው። ሙከየፍ ስለሌለ በዚህ አንገቴ ላይ አርጌ ነው በዚህ ነው የምሰራው። እኔ ሙከየፍ የለም። በጣም ነው የሚያስጠላ፣ ቦታው ያስጠላል። ዘይቴን በዚህ መልክ እንትን እያረኩ ነው፣ እያጋርኩ ነው ዘይቴ። እዚህ ጋር ደግሞ ሩዝን ጥጃለሁኝ። ሩዝ ውሃ ጥጃለሁኝ። በዚህ መልክ አዘጋጃለሁኝ አሳዬን ማለት ነው። ከዛ በኋላ ምንድን ነው የምናደርገው? ነጭ ሽንኩርትና ዝንጅብል፣ ነጭ ሽንኩርትና ዝንጅብል፣ ከዛ ቢዛ ቅመም ማለት ነው። በዚህ መልክ እናደርግበታለን ማለት ነው። ከዛ ትንሽ በርበሬ ትንሽዬ ነው፣ ሳይበዛ። እዚህ መልክ ከዛ ትንሽዬ እርድ ደግሞ እንደዚህ ቅመሙን ጨማምራችሁበት ከታሸ በኋላ ቢያንስ ለ5 ደቂቃ መቀመጥ አለበት። 5 ደቂቃ። ይኸው ትንሽዬ ጨው። ከዛ በኋላ ይህንን ያዘጋጀሁትን አሳ እጨምራለሁ ማለት ነው። እዚህ ላይ ከጨመርኩ በኋላ በአንድ እጄ ስለሆነ እየተሽከረከረብኝ ነው። ሁሌም እንደዚህ ነው የሚሆነው። አንድ እጄ ነው የምቀርጸው፣ ይሽከረከርብኛል ሁሌ እና እንደዚህ ቅመሙ በደንብ ነው አዋህዳችሁ ለ5 ደቂቃ ያክል መቀመጥ አለበት ማለት ነው። ህይወት ግን በጣም ከባድ ናት እውነት ጋይስ። ለምን አሁን ቤተሰብ ራሱ እንደዚህ ሆነን ብር ስንልክ ማንም አይረዳንም፣ አይበቃንም ነው የሚሉ። ሙቀቱ አለ። የእውነት እኔ ለምን እንደማይረዱ አላውቅም። የኢትዮጵያ ቤተሰብ ማለት ነው። የእውነት ለምን እንደዚህ ከባድ ነው። ማን አለን እኛ ብንረዳዳ ብንስማማ ጥሩ ነበር። ለምን አሁን ክፍለ ሀገር ያለው ቤተሰብ አሁን ቤት ኪራይ የለባቸውም፣ ምንም ነገር ወጪ እንኳን የለባቸውም። ግን ትንሽ ብር ልከን እንኳን አይበቃነን ነው የሚሉትና በጣም ነው የሚያናደው ጋይስ። የእውነት በጣም ነው የሚያናደው። እና በዚህ መልክ አዘጋጅቻለሁ። ጨው ራሱ ምርጥ ነው፣ በጣም የሚጣፍጥ ነው። እየቀመስኩት ነው። የሚገርማችሁ ነገር በአንድ እጄ ስለሆነ ነው፣ ይቅርታ ጋይስ። እና ደግሞ ሰብስክራይብ ቪዲዮን እየታየልኝ አይደለም፣ መለቀሁን ይውልኝ
በደንብ ይውልኝ። ላይክ ኮሜንት አርጉን፣ አስተያየት ጻፉልኝ። ከስር ማድረግ ያለብኝ ምክር ካለ ምከሩን፣ ችግር የለውም። እናንተ የቶቼ ናችሁ። ተመካክረን ማስተካከል ያለብን ነገር አስተካክለን እና በዚህ መልክ አዘጋጀሁት። ከዛ በዚህ መልክ አዘጋጅቻለሁ። ከዛ እንደዚህ አቀርባለሁኝ ማለት ነው። ግን እናንተ ቢያንስ ለ3-5 ደቂቃ እንደዚህ ቢቀመጥ አሪፍ ነው፣ የተሻለ ነው የሚሆነው። ቅመማ አሁን ቅመማ አድርጌበታለሁኝ ፒዛ በዚህ መልክ ከዛውን እከታለሁ። ቀስ ብላችሁ ነው መክተት ያለባችሁ። ለምን የጋለ ዘይት ስለሆነ በጣም ጥንቃቄ ያስፈልጋል። በጣም እኔ በጣም ነው የምፈራው፣ ግን ምን ታረጋላችሁ እንደዚህ ስንት ነው? ሶስት ላድርገው እንዴ? 6 ስለሆነ 3 አድርጌ እና አታማስሉት ደግሞ። ለምን ወደዚህ ገለጥ ስታረጉት እንትን ይላል፣ ፍርክስክስ ነው የሚለው። ቢያንስ የተወሰነ ሰዓት መቆየት አለበት። ከስር ያለው በደንብ እንዲበስልላችሁ ትንሽ መተው አለባችሁ ውስጡ ላይ እና ቀይ እስከሚሆን ድረስ ጠብሳችሁ። በዚህ መልክ እንግዲህ ሰዎቻችን ለነሱ ነው ማድረስ አለብን። እዚጋ ደግሞ ሩዜን እሳት እየጨመርኩ ነው። በዚህ መልክ ቆንጆ አሪፍ ነው የሚሆነው። በዚህ አድርገን መስራት እንችላለን። የሚገርማችሁ ነገር ስልኬ በጣም ነው የሚግለው። መጠቀም አልቻልኩም። ለምን እንደሆነ አላውቅም። በጣም ነው የሚግለው፣ በጣም ነው የሚያስቸግረኝ የሆነ እና ምን እንደማደርግ አላውቅም። 6 ፍሬ ናት። ዛሬ ምሳ አይመጡም ማለት ነው። 6 ሰው ነው ያለው። እዚህ መልክ ሩዝም እየደረሰልኝ ነው። በዚህ መልክ አዘጋጅተን ሙያችን ራሱ የሆነት አንዳንዴ በጣም ነው የምበሳጨው አረብ ሀገር መምጣቴ ራሱ። ለምን ስራው ሲበዛ ድካሙ፣ ተስፋ ቆርጣለሁኝ፣ ያደክመኛል። በቃ ቤተሰቦቼ ናፍቁኛል፣ ልጄ ናፍቀኛል የእውነት። ከዛ በጣም ተስፋ ቆርጥና እንትን እላለሁ። አንዳንዴ ደግሞ ደስ ይለኛል። በቃ ደስ እያለኝ ነው የምሰራው። አንዳንዴ ደግሞ በቃ ብቻዬን ለማወራበት ሰዓት አለ። በድካም የተነሳ ሰውላ ሲያወራ እያስጠላኛል። ግን አሁን እግዚአብሔር ይመስገን ምንም አልልም። እየለመድኩ ነው ግን ሁሉም ነገር አስጠልቶኛል ጋይስ፣ ሁሉም ነገር። ለምን እኔ ያለሁበት ቤት በጣም ጭቅጭቅ ነው ያለው። ጭቅጭቅ ያለበት ቤት ነው። ጭቅጭቅ ካለ ደግሞ ስራውን ላይ ያስጠላል። በጣም ነው የሚያስጠላ ስራው እንኳን
ስራ ያስጠላል። ሙከየፍ አየር የምትሰጠዋን እያረኩ ነው። አንገቴ ላይ በጣም ሙቆኛል። በዚህ መልክ በዚህ መልክ ምን ላይት ይቀንሳል ይጨምራል በራሱ ጊዜ። ይኸው ሩዝ ራሱ ፈላ ጨምርበታለሁ። አሁን ሰላጣም አዘጋጅቻለሁ። ሰላጣይ እዚህ ቤታችን ግን ይሄን ያለ አይደለም። ቤታችን እኔ ያለሁት ኮሽና ራሱ ያስጠላል። ጋስ ይኸው ሰላጣ አዘጋጅቻለሁ። ከስ ማለት ነው። ሩዜን ጨምረዋለሁ። የሚገርማችሁ ነገር አላውቅም ለምን እንደሆነ ላይቱን እየቀነሰብኝ ነው። ላይቱን ለምን እንደሚቀንስ አላውቅም። ይኸው የሚገርማችሁ ነገር ራሴን ያስገባለሁ። ስለዚህ ያችሁ በዚህ መልክ ገለጥ እያደረግን እያገላበጥ ቀስ ብሎ እንዲበስል ማድረግ እንችላለን ማለት ነው። እና ይሄንን ይመስላል።